ሰላም። ከዚህ ቀጥሎ ያሉትን ምልክቶች ካዩ የአንጀት ካንሰር ምልክቶች ሊሆኑ ይችላል። መጀመሪያ የሚሆነው ከፍተኛ የሆነ የሆድ ቁርጠት፣ ከሆድ ቁርጠቱ ጋር ተያይዞ ሆድ መነፋት እንዲሁም አየር እንዳይወጣ መከልከልና ሰገራ እንዳይወጣ መከልከል። ሁለተኛ የደም መፍሰስ፣ በፊንጢጣ በኩል የሚፈስ ማንኛውም አይነት ደም ሁሌም ቢሆን ምርመራ ያስፈልገዋል። ሶስተኛ በፊንጢጣ አካባቢ የሚኖሩ እባጮች። አራተኛ ሙሉ ለሙሉ ሆድ ከዘጋ በኋላ የማያቋርጥ የሆነ የሰውነት መቀነስ። በተጨማሪም ከዚህ በፊት መስራት የምንችላቸው የዕለት ተዕለት እንቅስቃሴዎችን ለመስራት መቸገር። ሆድ ላይ የሚኖሩ በሰፊው የሚታዩ እባጮች። አምስተኛ ሰገራ መጸዳጃ ቤት ከሄድን በኋላ ያለመጨረስ ስሜት ወይ ደግሞ የማስማት ስሜት። በተጨማሪም በቤተሰብ ታሪክ የሚኖረን ከሆነ በራሳችንም የአንጀት ካንሰር አጋላጭ ታሪኮች ካሉን ኮሎኖስኮፒ የሚባለው ምርመራ ማድረግ ይጠበቅብናል። ህክምናዎችን በተክለ ሃይማኖት ጠቅላላ ሆስፒታል ሊያገኙ ይችላል። ስሜ ዶክተር ቢንያም ዮሐንስ እባላለሁ። በተክለ ሃይማኖት ጠቅላላ ሆስፒታል የአንጀትና ፊንጢጣ ቀዶ ህክምና ሰብ ስፔሻሊስት ነኝ። ዓላማችን ህሙማንን መርዳት። ተክለ ሃይማኖት ሆስፒታል